ሰላም ጤና ይስጥልን እንደምን አላችሁ የቻናሌ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እስከዚህ ሰዓት ወዶና ፈቅዶ ላደረሰን ለልዑል እግዚአብሔር ክብር ምስጋና ይገባል። ለእናቱ ለቅድስት ድንግል ማርያም ክብር ይገባል። ለቻናሉ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ እንድታደርጉት እያሳሰብኩኝ፣ እንዲሁም ደግሞ የማቀርብላችሁ ቪዲዮዎች ከተመቻችሁ ለሌሎች እንዲደርስ ላይክ ኮሜንት እንዲሁም ሼር እያደረጋችሁ እንድተባበሩ ስል እያሳሰብኩኝ፣ እንግዲህ ይሄ አዲስ ቻናል ነው። ቻናሉ ደግሞ ያለ እናንተ ማንም ሊያሳድገው አይችልምና ስለዚህ ሰብስክራይብ እያደረጋችሁ ቻናሌን እንድታሳድጉልኝ ስል በእግዚአብሔር ስም አሳስባለሁ። እንግዲህ ዛሬ ቀኑ ጽዮን ማርያም ናትና እንኳን ለእናታችን ለቅድስት ድንግል ማርያም ለጽዮን ማርያም ዓመታዊ መታሰቢያ በዓል በሰላም በጤና በፍቅር አደረሰን እላለሁ። ከዚህ በመቀጠል ጽዮን ማርያም ለምን እናከብራለን? ህዳር 21 ማለት ያው ጽዮን ማርያም ነች እና ለምን እናከብራለን የሚሉትን ትንታኔ ወንድሞቻችንና ከአባቶቻችን ሰምተን እንመለሳለን ማለት ነው። ወደ ዛሬ ወዳዘጋጀሁት ቪዲዮ እናልፋለን። እናታችን ጽዮን ማርያም። ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላቱ ሲያገለግል፣ በትንቢታዊ ሚስጥሩ ግን ለቅድስት ድንግል ማርያም ለቅድስት ቤተክርስቲያንና ለዘለዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ ለእስራኤላውያን ክብር፣ ሞገስ፣ አምባ መጠጊያ እንድትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። አዎ እጅግ በጣም ይገርማል። ልዑል እግዚአብሔር እኮ በእጁ በራሱ ጽላቱን ቀርጾ ለቅዱስ ሙሴ ሰጥቶታል። ታቦተ ጽዮንም ለ500 ዓመታት ለ500 ዓመታት ከእነሱ ጋር በመቀመጧ በፈጣሪና በእነሱ መካከል ድልድይ ሆና እስራኤልን ለ40 ዓመታት መራቻቸው። አማሌቃውያንን በኃይሏ አጠፋችላቸው። ዮርዳኖስን አሻገረቻቸው። የኤርትራን ባህር ከሁለት ከፍላ በየብስ እንዲጓዙ አደረገቻቸው። ዳጎንን ቀጠቀጠችላቸው፣ ሰባበረችላቸው። ፍልስጤማውያንን አስጨነቀችላቸው። አስጨንቃም ደግሞ ከምርኮ ተመለሰችላቸው። እስራኤላውያን በሙሉ ተማጽነው ጥያቄዎቻቸውን መለሰችላቸው። በድንኳን ውስጥ እግዚአብሔር በእርሷ አማካኝነት ተገለጸላቸው። ከእናንተ ጋር ነኝ አላቸው። ኧረ እንዲሁ በአጠቃላይ በእግዚአብሔርና በእስራኤል መካከል ድልድይ ሆና ለ500 ዓመታት ከኖረች በኋላ ከዚያም ባለቤቱ ልዑል እግዚአብሔር ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ህዳር 21 ቀን እናታችን ቅድስት ሳባ ባሰራችላት ቤተ መቅደስ ህዳር 21 ቀን ወደ ኢትዮጵያ ገብታ በቤተ መቅደሷ ተቀምጣለች ማለት ነው። ስለዚህ እኛም በመጽሐፍ ጽዮንን ክበቧት እንደዚች ያለችውንም አመስግኗት በተባልነው መሰረት እናታችን ቅድስት ጽዮንን ከበን እናመሰግናለን፣ እንዘምራለን፣ ደስታ እናደርጋለን ማለት ነው። በነገራችን ላይ እናታችን ቅድስት ሳባ ወይም ደግሞ ንግሥት ማክዳ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ሄዳ ጠቢቡ ሰለሞንን አግኝታ ልጇን ቀዳማዊ ምኒልክ እብነ ሐኪም እብነ መለክን ከጠቢቡ ሰለሞን አርግዛ ወደ ኢትዮጵያ መጥታለች። ከዚያ በኋላ ቀዳማዊ ምኒልክን ኢትዮጵያ መጥታ ወለደችው። እዚህ አድጎ ወደ አባቱ መልሳ ወደ ጠቢቡ ሰለሞን ላከችው። ከላከችው በኋላ ጠቢቡ ሰለሞን ልጁን ቀዳማዊ ምኒልክን በአየው ጊዜ በመልካቸው ተመሳሳይ ነበሩና ወዲያው ንጉሥ አደረገው። የእስራኤል ሰዎችም እንዴት ለሁለት ንጉሥ እንገዛለን ባሉ ጊዜ ጠቢቡና ንጉሡ ሰለሞንም ይህንን ልጅን ወደ አገሩ እንድልከው ከፈለጋችሁ ሁላችሁም የመጀመሪያ ልጃችሁን ስጡኝ አላቸው። እርሱም የእስራኤላውያንን የመጀመሪያ ልጆች ለቀዳማዊ ምኒልክ ሰጥቶ ወደ ሀገሩ ወደ ኢትዮጵያ ሊልከው እየተዘጋጀ እያለ ሊቀ መላእክት ቅዱስ ሚካኤል ከልዑል እግዚአብሔር ታዝዞ ለሊቀ ካህኑ ተገለጸለትና የታቦተ ጽዮንን ቤተ መቅደስ ታቦተ ጽዮን ያለችበትን ቤተ መቅደስ እኔ እከፍትልሃለሁ፣ አንተ ደግሞ ታቦተ ጽዮንን ይዘህ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብረህ ሂድ አለው። ከዚህ በኋላ እንግዲህ አምደ ብርሃን እየመራቸው ሊቀ መላእክት ቅዱስ ሚካኤል ብርሃንን እያሳያቸው በቀዳማዊ ምኒልክ አማካኝነት ታቦተ ጽዮንን ወደ ኢትዮጵያ ይዘዋት መጥተዋል ማለት ነው። ይህም የተባረከ ወደ ኢትዮጵያ የገባችበት ቀን ደግሞ ህዳር 21 ቀን ነው። ከዚህ በኋላማ ወገኖች ታቦተ ጽዮን ወደ ኢትዮጵያ ከመጣች በኋላ በጣና ቂርቆስ ገዳም ለብዙ ዓመታት ተቀምጣለች። ጎጃም መርጦ ለማርያም ውስጥ ተቀምጣለች። ወሎ ውስጥ ተደባበ ማርያም ተቀምጣለች። በመጨረሻም አክሱም ጽዮን ላይ ሄዳ ተቀምጣለች። አሁንም ድረስ በዚያው አለች። እነሆ በኢትዮጵያም የ3000 ዓመታት ዘመን ልትደፍን ጥቂት ዓመታት ብቻ ናቸው የቀራት። ልዑል እግዚአብሔር እኮ ለኢትዮጵያ ያደረገላት ቸርነትና ምሕረት እጅግ በጣም ይገርማል ወገኖች። ይሄው በጌታ ፈቃድ በእርሱ በራሱ ፈቃድ
ቅዱሱን ዕፀ መስቀልና ጽዮን ማርያምን ይዘን ተቀምጠናል። እጅግ በጣም አይገርማችሁም? ይሄም ሆኖ ግን ታቦተ ጽዮንን መስረቅና መውሰድ የሚፈልጉ ብዙ ቀሳጤዎችና ወንበዴዎች እንዳሉ እናውቃለን። እኛ ግን አንጨነቅም። አዎ አንጨነቅም። ምክንያቱም የመጣችው የምትጠበቀውም በባለቤቱ በልዑል እግዚአብሔር በቸርነቱ ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም፣ አንጨነቅም። ባለቤቱ ራሱ ከፈቀደ ልትሄድ ትችላለች። የትኛውም ጉልበተኛ ቢመጣ ሊያስቀራት አይችልም። በነገራችን ላይ ታቦተ ጽዮን በአብዛኛው ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽላት በብዙ ቁጥር ቢሆንም ሰሌዳ ማለት ሲሆን ኪዳን ማለት ደግሞ በሰውና በልዑል እግዚአብሔር መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ደግሞ ማህደር ማደሪያ ማለት ሲሆን ሕጉ የተጻፈባቸውን ጽላት ስላደው ወይም ደግሞ ሰሌዳ ስንላቸው ማደሪያውን መቀመጫውን ደግሞ ታቦት ማደሪያ ማህደር እንለዋለን ማለት ነው። እንግዲህ ወገኖች በታቦተ ጽዮን ጉዳይ ይህን ያክል ከተነጋገርን ህዳር 21 ቀን የሚከበርባቸው ብዙ ምክንያቶችም አሉ። አዎ በዚህ በህዳር 21 ቀን ታቦተ ጽዮን ለሊቀ ነቢያት ለቅዱስ ሙሴ መሰጠቷን እናስባለን። ታዲያ ወገኖች ይሄ ሲሆን ሊቀ ነቢያት ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮን እንደተቀበለ ሳንዘነጋ ማለት ነው። እኛ ህዳር ጽዮን ስናከብር ቀጥታ የገባችበትን ቀን ስናከብር ምንም ሳንጾም ሳንጸልይ ሳንሰግድ ሊሆን ይችላል። ሊቀ ነቢያት ቅዱስ ሙሴ ግን 40 መዓልትና 40 ሌሊት ጾሞ ተማልሎ ነው ታቦተ ጽዮንን የተቀበለው። ታቦተ ጽዮን ህዳር ጽዮንን ስላከበርን ምን ይሰጠናል? ምን አይነት ቃል ኪዳን እናገኛለን ነው? ድሮ በመጽሐፍ ተጽፎ እንደምናገኘው ኢየሩሳሌም ማለት የሰላም ሀገር ማለት ነበር። አሁን ግን ኢትዮጵያ አክሱም ጽዮን ላይ ጽዮን ማርያም ስለተቀመጠች ኢትዮጵያ የሰላም ሀገር ሆናለች ማለት ነው። እንደዚህ ስል አብዛኞቻችሁ የትኛውን ሰላም ነው ሰላም የሚል ልትሉ ትችላላችሁ። እውነታው ግን እሱ ነው። ወደድንም ጠላንም ግን ኢትዮጵያ ኢየሩሳሌም የሰላም ከተማ ሆናለች። እንዴ አዎ ኢየሩሳሌም እኮ ሰላም የሰላም ሀገር የተባለችው እኮ ጽዮን ስለነበረች እኮ ነው። ስለዚህ ጽዮን ማርያም ደግሞ ታቦተ ጽዮን ወደ ኢትዮጵያ ስለመጣች ኢየሩሳሌም ሆናለች ኢትዮጵያ የተባለው ለዛ ነው። የሰላም ከተማ ሆናለች። በሱ ነው እንደምትገረሙት እናንተ። ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣችና ኢትዮጵያ የሰላም ከተማ ኢየሩሳሌም ተባለች። በኋላ ደግሞ እውነተኛይቱ ጽዮን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ይዛ ወደ ኢትዮጵያ መጣች። አይገርማችሁም? በጣም ቀድሞ 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ወደ ኢትዮጵያ መጣችልን። በኋላ ደግሞ እውነተኛው አካላዊ ቃል በማኅፀኗ የተቀረጸባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ ኢትዮጵያ መጣችልን። ቀድሞ ከማይነቅዝ እንጨት የተቀረጸችው ታቦተ ጽዮን ኢትዮጵያ መጣችልን። በኋላ ደግሞ ሞት የማይለውጣት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ እስራኤላውያንን ከዓለት ላይ ውሃ እያፈለቀች ያጠጣቻቸው፣ መናን ከደመና ለ40 ዓመታት እያወረደች የመገበቻቸው፣ የኤርትራን ባህር የከፈለችላቸው፣ ዮርዳኖስን ባህር ያሻገረቻቸው የሕጉ ታቦተ ጽዮን ወደ ኢትዮጵያ ገባችልን። በኋላ ደግሞ የሕይወት እንጀራን የሕይወት ውሃን ያመጣችልን ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስን በሆዷ ያዘችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ ዳጎንን የቀጠቀጠችው ጽዮን ማርያም ኢትዮጵያ መጣችልን። በኋላ ደግሞ ሰይጣንን የቀጠቀጠችውና ያሳፈረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። እና ታዲያ ወገኖቼ ኢትዮጵያ ኢየሩሳሌም የሰላም ሀገር ብትባል እንዴት ያንስባታል? ይህችን ቅድስት ሀገር ደግሞ የሰላም ከተማ የሰላም ሀገር ያሰኘቻት እናታችን ጽዮን ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ባለችበት ሀገር ደግሞ ጌታችን በወንጌሉ እንደተናገረ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ስለሆነ የተባለ በዚህ በህዳር 21 ቀን ጠይቀን የማይመለስልን ሽተን የማናገኘው ምንም አይነት ነገር የለም። ምንም አይነት ጸሎታችን ይመለስልናልና በዚህ ቀን ሁሉንም ጸሎታችንን እንጠይቃለን ማለት ነው። ሁላችሁም ዝም እንዳትሉ። አዎ እውነቴን ነው የምነግራችሁ። ስለ ጽዮን ዝም አልልም፣ ስለ ቅድስት ድንግል ማርያም ዝም አልልም፣ ስለ ቤተ ክርስቲያን ዝም አልልም፣ ስለ መንግሥተ ሰማያት ዝም አልልም፣ ስለ ሀገሬ ስለ ኢትዮጵያም ዝም አልልም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደተናገሩት እምቢ ስለ ጽዮን ማርያም ዝም አልልም በሉ። እውነት ነው፣ ዝም አንልም። ለቤተ ክርስቲያናችን ለሃይማኖታችን ዝም አንልምና አምና አጋጣሚ ብስራተ ገብርኤል የነበራችሁ ልጆች ታውቁታላችሁ። አባ መጥተው ነበር። አባ ገብረ ኪዳን እና ስለ ታቦት ስለ ጽዮን በደንብ አድርገው አብራርተው ነግረውን ነበር አስታውሳለሁ። የዛሬ ዓመትና ወንድማችንም በሚገባ ነው የገለጸውና እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። ቀጥታ ወደ ቀጣይ ቪዲዮ ነው ወስዳችሁ
ተከታትለን ደግሞ ስንመለስ ወደ ሌሎች ፕሮግራሞች እንሄዳለን ማለት ነው። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጦ ለማርያም ይባላል። ልጁ ቅድም የተናገረው ማለት ነው። አምና በተለይ አባ የተናገሩት ወይም ደግሞ ያስተማሩን ማለት ነው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል። ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዛ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። እውነት ነው። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦት እህት ዘልህቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት እህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ የኔ አምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምህረት የተጀመረበት ማህፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ! ብልህና ጅል ተከራክረው አሉ። ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ይገርማችኋል እኮ እንደዚህ ነው። ምንድን ነው የሚለው? እምቢ እንደዚህ ነው። መልሱ ምንድን ነው? አይደለም እንደዚህ ነው አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ ምን ይሻላችኋል? ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች። 7 ምሰሶን ማቆመች ያስብላል። እነዚህ እኮ ነውር ነው። ኢትዮጵያውያን እኮ ወርቅ ህዝቦች ነን። በእውነቱ ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም የሚለው እግዚአብሔር የሚላት ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስሬት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚህ ታቦት እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። አሜን። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። አሜን። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣል ነው ይጅሉ ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደል ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ወለድነ ይላል።
አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳን እሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማለት ነው እግዚአብሔር እስከተወሰነ ጊዜ ድረስ ጣዖት አምልኩ ይላል። እውነት ነው። ለአባታችን ቃልዎትን ያሰማልን። ያው ትንሽ ፈገግም አስባሉን እና በትክክል እንደው ስለ ታቦት ስለ ጽዮን እንግዲህ አምና ከተናገሩት ነው እንትን ብዬ ያመጣሁትና ትንሽ ያው ፈገግ የሚያስብል ነገር ነው የተናገሩትና ጣዖት የሚሉት እንግዲህ ጣዖት ራሳቸው ናቸው። እኛ ጣዖትን እንትን አንልም። ታቦትን ባናመልከውም ግን እናከብረዋለን ነውና ለአባታችን ቃልዎት ያሰማልን። ቀጣይ ወደ አዘጋጀው ቪዲዮ እናልፋለን። በዚህ በኅዳር 21 ቀን ክብር ጽዮን እመቤታችን ቅድስት ድንግል ማርያም ትከብራለች። አማናዊት ጽዮን በኋላ ዘመን ለሰው ልጆች ሁሉ የተሰጠ ተስፋ የመዳናችን ምክንያት የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። ጽዮን እመቤታችን ቅድስት ድንግል ማርያም ናት። እውነት ነው። ጽዮን እመቤታችን ቅድስት ድንግል ማርያም ናትና ያው እንደተጻፈው መጽሐፍ ቅዱስ ላይ እናውቀዋለን። ስለዚህ ጽዮን ብለን እኛ እናከብራታለን። ዓለም ሁሉ ያው ቢንቃትም ቢያዋርዳትም ቢዘልፋትም ብዙ ነገር ቢላትም እኛ ግን በእናትነት ፍቅሯ አምነን ከልጇ አማልዳ መንግስተ ሰማያት የምታወርሰን እናታችን ቅድስት ድንግል ማርያም ጽዮን ማርያም ክብር ለእሷ ይሁን። ቀጣይ ወደ አዘጋጀው ቪዲዮ እናልፋለን። ተከታትለን እንመለስሽ። በዓለም ላይ መሆን የማይቻሉ ድንግል ማርያም ነው ይላል። በዓለም ላይ መሆን አይቻል። ለምሳሌ ሊቅ ሊቅን ይተካል። የመጽሐፍ መምህር የመጽሐፍን መምህር ይተካል። በዓለም ላይ የማትተካ ድንግል ማርያም ናት። ኤልያስ በዓለም ላይ ማትተካ፣ እነ ኢሳያስ እነ ሕዝቅኤልን ተክተዋል። በሐዲስ ኪዳንም ሐዋርያን አበውን ተክቷል። ጴጥሮስ ቀለሚጦስ ዘእስክንድርያን ተክቷል። ዘሮምን ተክቷል። ወንጌላዊ ቅዱስ ዮሐንስ እነ ፖሊካርፐስን ተክቷል። እነ አግናጢዮስን፣ እነ ፖሊካርፐስ ሄሬኒዮስን ተክቷል። እነ ሄርማረኛም ተተክተዋል። በሀገራችንም እና አባ ዮሐኒ ኢየሱስ ማን ተክቷል። ኢየሱስ ማ አባ ተክለ ሃይማኖትን አቡነ ተክለ ሃይማኖት 12 ደቀ መዛሙርት ተክቷል። የቅኔ መምህር የቅኔ መምህርን ይተካል። የአቋቋም መምህር የአቋቋም መምህርን ይተካል። ሊቅ በሊቅ ይተካል። እማትተካ ድንግል ማርያም ብቻ ናት። ሁለተኛ ነብይ አይተን እናውቃለን። ሁለተኛ ሐዋርያ አይተን እናውቃለን። ሁለተኛ ማርያም ግን በዓለም ላይ የለችም። በየትኛውም የዓለም ድንቃድንቅ ተአምር ውስጥ በእሳት ላይ የተራመደ ሰው እናውቃለን። በውሃ ላይ ተራመደ ተብሎ ዓለም ለራሱ ፍላጎት እገሌ እኮ እንዲያረገ ተብሎ ድንቃድንቅ ጂኒስ ቡክ ላይ ተመዝግቧል። በዓለም ድንቃድንቅ ውስጥ ግን አምላክን የወለደች ሴት ልታሳየኝ አትችልም። ወደፊትም ወደ ኋላም እስከ ምጽአት ዘመን የማይኖር ከሰው ወገን ኑሮ የድንግል ማርያም ኑሮ ነው። በቃ አንዴ የተኖረ ኑሮ ነው። አንዴ የማይደገም ህይወት ነው። አምላክን ድንግል ሆና የድንግልን ወተት ያጠጣች፣ አምላክን ታቅፋ በአብ እቅፍ ያለ ወልድን ማቀፍ፣ ይሄ የትም የማይገኝ ጸጋ ነው። ለዚህ ነው ከፍጡራን ትበልጣለች ያለው። እውነት ነው። እናታችን ቅድስት ድንግል ማርያም ከማንም ከምንም በላይ ትሆናለች እንላትና እሷንም የሚተካል በዚህ ምድር ላይ ምንም ነገር የለም እና ቅድስት ድንግል እናታችን ድንግል ማርያም ክብር ለእሷ ይሁን። እሷ በዓል ስለሆነ ያው ስለ እሷ ብዙ የተሰበኩ ትምህርቶችን ያቀረብኩት ለዛ ነው እና አሁንም ወደ ቀጣይ ቪዲዮ እናልፋለን። እንግዲህ ይህ የምታዩት ምስል ሶሻል ሚዲያ ላይ ሲዘዋወር ያገኘሁት ነው እና እውነት ነው ወይስ አይደለም? ኤአይ ነው ወይስ
ትክክለኛ ነገር ነው እኔ አላውቅም። ብቻ ግን እስኪ እዩት እስኪ በደጅ እንደደረሰው እውነት እላችኋለሁ ሰማይና ምድር ያልፋሉ ሶስት ጭንቅላት ያለው ርግብ ማለት ነው። ስለዚህም ስለተካችሁ ጠብቁ። ፀሐይ ይጨልማል፣ ጨረቃም ብርሃን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በታላቅ ደመና ሲያዩ ያዩታል። መላእክቱን ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ባይመለሱ ግን እኔም ፊቴን ከእነርሱ መልሳለሁ አላቸው። ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ ሁሉ እለዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ የሚገርም ነው። ይህ እንዳያችሁት እንግዲህ እኔ ሊገባ አልቻለም። እውነት ይሁን ውሸት እንግዲህ ብዙ መድኃኒዓለም ነው የሚያውቀው። ምናልባት እንደ ነገር ከተከሰተ እውነት እንደው በጣም የሚገርም ነገር ነው እና በጣም አስፈሪም ነው። ከውስጥ እንደተነገረው ደግሞ እኔ ብቻ ትንሽ ከበድ የሚል ፍጥረት ነውና እንግዲህ ወደ ሌላኛው ቪዲዮ እንሄዳለን። ይሄንም አይተን እንመለስ እስኪ። ከሩቅ ሆነ ሊሆን ይችላል፣ በመኪና ላይ ሆነ ሊሆን ይችላል። ለምንድነው ግን ቤተክርስቲያንም ባየና ቁጥር የምንሳለመው? አማት በል እነግራችኋለሁ። ቪዲዮውን በቅንነት 5 ጊዜ ኮፒ ሊንክ አድርጉልኝ። ሼር እያደረጋችሁ ደግሞ ለሁሉም በማዳረስ የልብ ቅርጿን ተጫኑና ላይክ አድርጉና ጀምሩት። ቤተክርስቲያንን ባየና ቁጥር ሩቅ ብንሆንም ትራንስፖርት ላይ ብንሆንም እንሳለማለን። ለምን ካላችሁኝ ቤተክርስቲያን እናታችን ናት። እናታችንን ደግሞ ሩቅ ሆናም ብናያት ሰላም ሳንላት የሥጋ እናታችንን ሰላም ሳንል አናልፍም። ቤተክርስቲያንም ደግሞ እናታችን ናት። ለዚህ ነው እኮ በቅዳሴያችን መግቢያ ላይ ምን እንላለን? እምነ በሃ ቅድስት ቤተክርስቲያን፣ እናታችን ቅድስት ቤተክርስቲያን ሆይ ሰላም እንልሻለን። ያደረውን አያውልብሽ፣ የዋለውን አያሳድርብሽ ማለት ነው። እምነ በሃ ማለት ነው። ስለዚህ ሰላም እንላታለን። እንኳን እኛ ነቢያት ሳይቀሩ ከሩቅ ሆነው እንደተመለከቷትና እጅ እንደነሷት ቅዱስ ያሬድ እንደዚህ ብሎ ይነግረናል። እምርሁ ቅሰ ርኢዋ ወተአምህዋ ወአእመሩ ከመሃገሮሙ ይእቲ። ቅዱስ ያሬድ ነው እኮ ከሩቅ ሆነው እነ ዳዊት እነ አብርሃም ተመለከቷት፣ ይህችም ሀገራቸው እንደሆነች አውቀው እጅ ነሷት። ወተአምህዋ እጅ ነሷት ይላል። ስለዚህ እኛም እናታችን ስለሆነች እናትን ደግሞ ሰላም ሳይሉ ማለፍ አግባብ ስላልሆነ ቤተክርስቲያንን ተሳልመን እጅ ነሰን እናልፋለን ማለት ነው። ስለዚህ ምክንያት ነው። ለወንድማችን ለአባታችን ቃልቤትን ያሰማልን። እኔም ሁሌ እንደው ውስጤ የሚመላለስ ጥያቄ ነው ነበር ዛሬ መለሱልንና ሁልጊዜም በትራንስፖርትም ሆነ በተለያዩ ቦታዎች ስንሄድ ቤተክርስቲያን ስናይ ምንጊዜም እንደዚህ እናማትባለንና ይህን ምስጢር ለገለጹልን ያስተማሩን ለወንድማችን ለአባታችን ቃልቤትን ያሰማልን። ወደ ቀጣይ ቪዲዮ እናልፋለን ማለት ነው። አራስ ቤት የገባ ሰው ወደ ቤተ ክርስቲያን ጸበል ሳይረጭ መግባት ይችላል የሚል ጥያቄ ተጠይቄያለሁ። እንግዲህ የአራስ ስርዓት በኦሪት ዘሌዋውያን ምዕራፍ 12 ላይ ተቀምጦ እናገኘዋለን። አራስ እስከ 40ኛው ቀን ወንድ ከወለደች እስከ 80ኛው ቀን ሴት ከወለደች ወደ መገናኛ ድንኳኑ ወይም ወደ ቤተ መቅደሱ እንዳትገባ ተከልክላለች ማለት ነው። ነገር ግን አራስ ቤት የገባ ሰው ወደ ቤተ መቅደስ መግባት ይችላል ወይ በሐዲስ ኪዳን የሚለው ያኛው በብሉይ ኪዳን ነው። በሐዲስ ኪዳን ግን ወደ ቤተ መቅደስ ወዳውኑ ሴትዮይቱን ጠይቆ እንኳን ማርያም ማረችሽ በሽልም ታወጣሽ ብሎ ወደ ቤተ መቅደስ ወይም ወደ ቤተ ክርስቲያን ለቅዳሴ ከሰዓት ሄዶ ማስቀደስ ይችላል የሚል ጥያቄ ተጠይቄያለሁ ማለት ነው። ለጠያቂዎቼ ክብር አለኝ፣ እግዚአብሔር ያክብርልኝ። ነገር ግን ይቻላል፣ የሚከለክል ሕግ የለም ማለት ነው። አሁን በሐዲስ ኪዳን የወር አበባ ለምሳሌ ያህል የመርገም ደም ከመባል ወደ ወር አበባ መጥቷል ማለት ነው። ስለ ወር አበባ ስለ ስጋ ፈሳሽ ደግሞ በዘሌዋውያን ምዕራፍ 15 ላይ ተዘርዝሮ እናገኛለን ማለት ነው። አንድ ሴት የወር አበባ በምታይበት ሰዓት እስከ 7ኛው ቀን ለራሷ በቤተ ክርስቲያኑ ዙሪያ በገረገራው ማለት ነው በዚህ በአጥር በመጠለያው ስር ጸሎት እንድትጸልይ ይፈቀድላታል ማለት ነው።
ከዛስ መስቀል መሳለም ትችላለች። ምን ይከለክላታል? ይሄ ብቻ አይደለም። የግብረ ስጋ ግንኙነት የፈጸሙ ባልና ሚስት መስቀል መሳለም ይችላሉ። የሚከለክል ነገር የለም። ይሄ ግንኙነቱ ርኩሰት አይደለም። አሁን ሰውን የሚያረክስ ነገር የለም። በነገራችን ላይ በሐዲስ ኪዳን አሁን ሰውን ሊያረክስ የሚችል ነገር የለም። ሰው አሁን ተቀድሷል። በእንዲህ አይነት በዚህ ህግ በዛ ህግ የሞተ አትንካ እንዲህ አትበል። የሞተ ሰው ለምሳሌ ሰው ከሞተ በኋላ በብሉይ ኪዳን መንካት ክልክል ነበር። እንኳን ሰው እቅርና እንስሳት ራሱ ቢነኩት አጸያፊ ነበር። አሁን በሐዲስ ኪዳን ሰው ከሞተ አጥባችሁ ስማችሁ መቅበር ነው እንጂ አይ እንዳይነካኝ እንዳረክስ የሚባል ነገር በሐዲስ ኪዳን የሚያረክስ ነገር የለም። ምክንያቱም ቅድስናችን አሁን ወደ ድሮ ተመልሷል ማለት ነው። ወደ ድሮ ተመልሷል። እንዲህ በቀላሉ የሚወርቅ በቀላሉ የሚሰበር ቅድስና የለም አሁን ማለት ነው። እና ስለዚህ ሴቶች ወይም ወንዶች ከሚስቶቻቸው ጋር አድረው ጸሎት መጸለይ ይችላሉ የሚል ጥያቄም ተጠይቋል። ይችላሉ፣ የሚከለክል ነገር የለም። ሰውነታቸውን ታጥበው ነው የሚለው ፍትሐ ነገሥቱ። ሰውነታቸውን ታጥበው ባልና ሚስቱ ወዲያውኑ እሷ በሴት መጸለያ እሱ በወንድ መጸለያ በዛው በቤታቸው ማለት ነው። ሴቲቱ በቀኝ ወንድየው ደግሞ በግራ በኩል ቁመው እዛው የጸሎት ቤታቸው መጸለይ ይችላሉ። የሚከለክላቸው ነገር የለም። ጧት ደግሞ ቤተክርስቲያን በር ላይ ሂደው ሲሳለሙ ደግሞ ያው ወደ ውስጥ አይገቡም። ቤተክርስቲያን በር ላይ ሄደው ሲሳለሙ ደግሞ ካህን ካገኙ ይፍቱ ብለው መሳለም ይችላሉ። ለምን ከተባለም ጋብቻ ርኩሰት የለውም፣ ቅድስና ነው እንጂ። ስለዚህ ጋብቻ ክቡር ነው፣ ምኝታውም ንጹህ ነው አይደለ? ስለዚህ በዚህ መልኩ መስቀል መሳለም ይቻላል ማለት ነው። አራስ ቤት የገባ ሰውስ ሂዶ ማስቀደስ ይችላል? አዎ ይችላል። የሚከለክል ህግ የለም ነው የሚከለክል። የምትከለከለው አራሲቱ ብቻ ናት። አራሲቷ እስከ 40 ቀን ድረስ በቤቷ ሆና የእርሳት ጊዜዋን ትጨርሳለች ማለት ነው። እንክብካቤዋን ትጨርሳለች። በ40ኛው ቀን ደግሞ ሰውነቷን ታጥባ ፀጉሯን ተሰርታ ልጇን ይዛ ወደ ቤተ ክርስቲያን ሂዳ ክርስትና አስነስታ ከልጇ ጋር ቆርባ ከባሏ ጋር ቆርባ ወደ ቤቷ ትመለሳለች። ወንድ ከወለደች፣ ሴት ከወለደች ደግሞ በ80 ቀኗ እስከ 80 ቀኗ እርፍ ብላ እንክብካቤዋን ያማጠችበትን ድካሟን ጨርሳ ከዛ በ80 ቀኗ ወደ ቤተ ክርስቲያን ገብታ ክርስትናዋን አስነስታ ከባሏ ጋር ቆርባ ትመለሳለች ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር። እሺ ለአባታችን ቃልዎትን ያሰማልን እና አብዛኛው ጥያቄ የሚፈጥርበት እርግጠኛ ነኝ ሁሉም ሰው በዚህ ጉዳይ ላይ ሁሉም ጥያቄ ይፈጥርበታል ብዬ አስባለሁና እውነት ነው። አራስ ጠይቀን ብዙ ጊዜ ጸበል ሳትረጩ ቤተክርስቲያን አትገቡ፣ መቅደስ ማስቀደስ ማትችሉ ምናምን ሲባል ይሰማልና እኔም በእርግጥ ቅርብ ጊዜ ነው ተነሳ አባቴ ጠይቄ የተረዳሁትና እውነት ነው አባታችን። ያው አራስ ሴት እንግዲህ ለራሷ እንጂ ለኛ ታረክሰናለች ማለት አይደለም። ያው የብሉይና የአዲስ ኪዳን ያለውን የመጽሐፍ ቅዱስ እንትን ታውቁታላችሁ። ስለዚህ በፊት ብሉይ ኪዳን ላይ ብዙ ነገሮች እንደ መርገም እንደተለያዩ ነገሮች ይቆጠሩ የነበሩ ዛሬ በአዲስ የተሻሩም የተስተካከሉ ነገሮችም ስላሉ ስለዚህ አባታችን ጥሩ መልስ ነው የሰጡን። ቃልዎትን ያሰማልን። ወደ ቀጣይ ቪዲዮ እናልፋለን ማለት ነው። እግዚአብሔርን ጥራው በመከራ ጊዜ ያድንሃልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ እግዚአብሔርን ጥራው አመሰግን ዘንድ እነሳለሁ በኩል ሌሊት እንዳመሰገነ ነቢዩ ዳዊት በንጹህ ልቦና እንደ መላእክት እግዚአብሔርን ጥራው። ለታችን ቃልዎትን ያሰማልን። እንግዲህ እኔ በጣም የሚገርም ነገር ነው። በተለይ ሕፃኑ እድለኛ ነው ብዬ ነው የማስበው። ጥሩ እናት ስላለችው ስለዚህ በመዝሙር እንግዲህ በስዕል በተለያዩ ነገሮች እያሳደገች ነው እና በእርግጠኝነት ጥሩ መንፈሳዊ የሆኑ ነገሮችን ይዞ ያደርጋል ብዬ አስባለሁ። ሕፃኑን ያሳድግልን። የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ በሰላም ሰንብቱልኝ። ስለተከታተላችሁ አመሰግናለሁ።
ክርስቶስ